እሺ ዘንድሮ ደግሞ የማሽቃበጥ ዘመን በጣም በስፋት እየተንሰራፋ ይገኛል። ምንድነው ለአዶናይ ማሽቃበጥ? አዶናይ ደግሞ ለሄኖክ ለአክተሩ ማሽቃበጥ። ምንድነው የምትሞጋገዙት እንዴ? ለምን ትፎጋገሩብናላችሁ? ስንት ጀግና አክተር ባለሙያ እያለ ስንት አመታትን የለፋ ጀግና አክተር ባለሙያ እያለ ታሽቃብጣለህ እንዴ አንተ? ትልቅ ሰው አይደለ እንዴ? ለባለሙያ ክብር አለው። የት ባለሙያ ሙያውን ሲጀመር የት ያውቀውና ነው የተማረው? በሙያው ላይ ስንት አመት የለፋ ስንት አመት የደከመ በሙያው ላይ መስራት የሚፈልግ በርካታ አክተሮች በርካታ ባለሙያዎች እያሉ እንዴ አዶናይ ምን ፌመስ ስለሆነ ነው ሁሉም ስለሚያሽቃብጥለት። አሁን ደግሞ በተራው ፊልም ሊሰራ ነው። የሞደው የፈረጃ ፊልም ላይ የሞዳትን ሲን እንዲሰራ ፈልጋለሁ ብለ ታስገባዋለህ እንዴ? ይሁን አስገባው፣ መብት ነው። አንተ እንደፈለክ ማድረግ ትችላለህ። በእርግጥ ግን ማሞጋገሱ ማሽቃበጡና ሌላ የማይመስል ነገር መናገሩ ከባለሙያ አንፃር ብዙ የሚጠበቅ አይደለም ካንተ። ሲቀጥል ደግሞ ምን አዶናይ ገና ብዙ እኮ ምንድነው መልፋት መድከም ያለበት ሰው ነው። አሁን ስግጥ በሚለው አካሄድ በራሱ ክሬቲቪቲ ቲክቶክ ላይ የራሱን ስራ ሊሰራ ይችላል። የራሱን ንግግር፣ የራሱን አስተዋጽኦ፣ የራሱን መንገድ፣ የራሱን የሆነ ነገር መገንባት ይችል ይሆናል። ነገር ግን ባለው ሁኔታዎች ላይ ለፊልም ሙያ የሚያበቃው ነገር እኔ አይታየኝም። ማለቴ በእርግጥ የኛ ሀገር የትወና ወይም ካስት የማድረጊያው ዘዴው በጣም የወረደና ዝቅተኛ መሆኑን የምታየው እንደዚህ አይነት በትውውቅ በፍምስና ፌመስ ስለሆነ ብቻ ወይም ደግሞ ታዋቂ ስለሆኑ ብቻ ወይ ደግሞ በትውውቅ በቤተሰብ ወይ ደግሞ ባወኩሽ በመናምን በማመቻቸት የተለመደ ነው። የአዲስ ነገር የለውም። ስለዚህ ምናልባት አሁን ያደረከው ሄኖክ እውነት ለመናገር ልክ አይደለም። ልክም ቢሆን በእርግጥ ማንንም አትሰሙም እናንተ። የኢትዮጵያን ፊልም ወደታች እንጂ ወደ ላይ ከፍ እናደርጋለን። ለባለሙያው ክብር አለው፣ ለባለሙያው ክብር አላት ምናምን እያላችሁ የተፎጋገራችሁ እስከዛሬ የትም አልደረሰም ወይ ደግሞ የትም አላደረስነውም። ማናችንም ማንንም ቢለፋ ቢደክምም የትም የደረሰ ነገር የለም። ከሲኒማ ጥቂት ጊዜ ከመታየትና ብር ከመሰብሰብ ውጪ አዲስ ነገር ጠብ ያለ የለም። ለሀገርም ለፊልም ሙያውም ለባለሙያውም የተረፈ የታየ ነገር የለም ከስም ውጪ ማለት ነውና ይሄ የምትሽለጠለጡትና የምታካብዱትን ነገር ብታቆሙ ጥሩ ነው። ፌመስ ስለሆነ ብቻ አዶናይ የራሱን ክሬቲቪቲ የራሱን መንገድ ይገንባል።